ሰው የነ ጆከርና የነ ዘመድኩን በቀለ አንጃ ህዝብን እንደ ህዝብ ከማዋረድ ውጭ ምንም ፋይዳ የሌለው ትርጉም የሌለው እርባና ቢስ ስራ የሚሰሩ ናቸው። እኔ የምናገራቸው ንግግሮች በጠቅላላ በደንብ አድማጭ ተመልካቾቼ ልብ እንድትሉት የምፈልገው እኔ የምናገራቸው ንግግሮች በጠቅላላ ዘመድኩን በቀለን ግብረአበሩን ጆከርን ግብረአበሩን እንጂ ኦርቶዶክስንም አማራንም ሜንሽን ያደረገ አንዳች ንግግር እንደሌለኝ በደንብ ወቁ። ነገር ግን ለአማራው እልቂትም ለአማራው ጥፋትም ታትረው የሚሰሩ እነ ዘመድኩን በቀለ እነ ጆከር ዛሬ ስልጤ ላይ ደርሰዋል። ልካቸው ይነገራቸዋል። ከትላንት የቀጠለው ማለት ነው። ሰው እነኚህ ሰዎች ምን አይነት ሰዎች መሰሏችሁ? ትላንትና ከብዙ በጥቂቱ ነግሬያችኋለሁ። የሶሻል ሚዲያ ላይ በትርፍ ሰዓታችን እየመጣን ሀላል ርስቅ እየከሰብን በትርፍ ሰዓት መተን ለምንሰራት ላይቭ እና ለምንሰራት ቪዲዮና በምንቆይበት ላይቭ አእምሯቸው የሚጨነቅ ሰዎች ናቸው። ግለሰብ አጀንዳ የሚሰጣቸው ሰዎች ናቸው። የሰፊውን የአማራ ህዝብ አጀንዳ እጃችን ላይ ያስቀምጠናል ብለው አንድ ባባ አጀንዳ የሚሰጣቸው ሰዎች ናቸው። ቤት ከፍቶ በመሳደብ ምናምን የሚያክላቸው የለም። ይሄ ስብዕናቸው፣ ይሄ እሴታቸው፣ ይሄ አስተዳደጋቸው ነው። ሰው እነኝህን ሰዎች በምንም ግራውንድ እንትን ልትለኝ አትችልም። ልታብራራልኝ፣ ልትነግረኝ፣ ልገልጽልኝ ምናምን አትችልም። ትላንትና እኮ በደንብ ነግሬያቸዋለሁ። ዛሬም ቤታቸውን ከፍተው ሲጮሁ ነው የነበረው። ስልጤ መኪና ይነዳል፣ ስልጤ ጥሩ ቤት ውስጥ ይኖራል፣ ስልጤ ባለጊዜ ነው፣ ስልጤ ገለመኔ ነው ሲሉ ነው የነበረው። እንደነገርኳችሁ እነሱ በመነገዱ ነግዶ ውጤታማ በመሆኑ የጆከርና የዘመድኩንን ወንድሞች ሰብስቦ ቀጥሮ በማሰራቱ እንቅልፍ የነሳቸው ሰዎች ናቸው። ይህ ህዝብ ጠንካራ የሆነ የስራ ባህል ያለው ህዝብ ነው። ድሃ ሊሆን አይችልም። ሶፊሻዬ እንዴት ነሽ? ድሃ ሊሆን አይችልም። ባይዘው የስልጤ ህዝብ ምክንያቱም ጠንክሮ የመስራት ባህል እሴት ያለው ሰው በስራ የሚያምን ማህበረሰብ ነው። ዛሬ ከጁማ በኋላ ቁጭ ብዬ አያቸዋለሁ። በሌላ አካውንት ገብቼ በአካውንቴ ብሎክ አድርገውኛል። በሌላ አካውንት ገብቼ ቁጭ ብዬ ሳይ ባባ እንደዚህ ብሎ ባባ እንደዚህ ተናግሮ ቀጥረን እናስር። ኦፍኮርስ ቀጥረን እናስራለን። የትኛው የኔ ወንድም ነው የጆከር ወንድም ቤት ገብቶ ተቀጥሮ ሲሰራ ምታዩ? የኔ ወንድም የጆከርን ወንድም ቀጥሮ ነው ሲያሰራ ቢሆን እንደ ባሪያ አይደለም። ባይዞ ስንቀጥርም እንደ ንጉስ ቀጥረን ነው የምናሰራው። የሚፈልጉት ጫጫታ፣ እናንተ ያልገባችሁ ነገር ሆይ ሆይ ብለን ስተን ቪዲዮ ይዘው ዓለም ይንጫጫልሉ ነው። ፋራ አንፈልግ። ከኛ ቀድሜ ያለቃነ እርድናም ከኛ ጋር ነው ወደ እናንተ ጋር የመጣው። እነ ጆከር ገናም አልሰለጠሩ። እነ ዘመድኩን በቀለ ለመለስ ሞት ሲያሸበሽቡ የስልጤ ህዝብ ለእምነቱ ነፃነት የመለስን ስርዓት ሲዋጋ የነበረ ህዝብ ነው። 2002 በኢትዮጵያ ታሪክ ውስጥ ወደኋላ ዞር ብለህ ቼክ አድርግ፣ በደንብ ቼክ አድርግ። በፍጹም በምንም ምሳቤ በምንም ስታተስ የነ ጆከር ንግግር የስልጤን ህዝብ አይሰብርም። የነ ጆከር ንግግር የስልጤን ህዝብ ጎንበስ አያደርግም። ባይዘው እኔን አትችሉኝ። አንድ ነገር ልንገራችሁ፣ ጆከርም ዘመድኩን አንድ ስልጤ ስራውን አይፈታም። እኔ አንድ ሳምንት እረፍት ወጥቼ ከስራዬ ላይ ብለጠልጥ ትጠፋለህ ከሚዲያ። አንድ ስልጤ ለጆከርና ለዘመድኩን በቀለ ለሀብታሙ አያሌው ንግግር ሲል ስራ አይፈታም። ምክንያቱም ግብር ይከፍላላ፣ ሰራተኛ ያስተዳድራላ፣ የተለያዩ በርካታ ስራዎች ያሉት ማህበረሰብ ነው። ስራ አይፈታም። እኔ አንድ ሳምንት ስራ ፈትቼ ለጠልጣለሁ፣ ትጠፋለህ። በቂያቸው ወይም ባይዘዊ ላይቭ አቁሜ የሁለት ደቂቃና ከዛ በታች ቪዲዮ ሰርቼ ፖስት የማደርገው በዚህ ደረጃ አንጫይቶ ስልጤ እንድትል ካስችለ እንወጠን ሊኔ ብቻ መሐመድንም ውሰድ። ስራውን እየሰራ አንድ ቪዲዮ ነው ፖስት የሚያደርገው። እና ሶፊን ሌላውንም ሰው ሁሉ በሚዲያ ላይ ያሉ ሰዎች ሙጂብ ስራውን እየሰራ ነው። አንድ የምንሰጣቸው አጀንዳ እንቅልፍ ይነሳቸዋል። አንድ የምንሰጣቸው አጀንዳ ስልጤ እንዲሉ ያደርጋቸዋል። ወደድክም ጠላ እንደ ዳዊት ስትደግሞ ትውላለህ። ስልጤ የሚለውን ቃል በምሰጠው ተልእኮ በምሰጠው አጀንዳ ውጪም ከዚህ ውጪ ምን አለ? ምን ቁም ነገር አለ? ምን እርባና አለ? ጎበዝ ስልጤ ኦሮሞ ተለጣፊ ሆኗል። ስልጤ ብልጽግና ገለመኔ ሆኗል። ስልጤ አማራ ጠል ነው። እኛ እኮ ልጆቻችን ዛሬም አማራ ላይ ይማራሉ። አማራ ክልል ዘና ብለው ከአማራ ህዝብ ጋር ተዋዶ ዛሬም የአማራ ልጆች ወራቤ ዩኒቨርሲቲ ይማራሉ። ዛሬም እኔ ይህን ሳወራ ደልቷቸው ተከብረው የእምነት ነፃነታቸው ተከብሮ ባይዘዌ ኢትዮጵያ ውስጥ ፍጹም በነፃነት የምትንቀሳቀስበት
ኢን ሚሊየንስ ዶላር በካሽ ይዘህ በፈለግከው ምሽት ላይ መንቀሳቀስ የምችልበት ከተማ ወራቤ ነው። አረጋር ታውቃላችሁ። ሃንግ የሚያደርግ ሰው የሌለበት ከተማ ነው። ቼክ የሚያደርግ ሰው የለም። እንደዚህ አይነት ከተማ ውስጥ ነው የሚኖርን ማህበረሰብ ልትናገር የምትሞክረው። ሊሰማ አይችልም። አንድም ስልጤ ባይዘዌ ሊሰማ አይችልም። ትዝ ልትለውም አትችልም። እኔም በግለሰብ ደረጃ እንደፈለከ ስቀጠቀጥ ትውላለህ። እናቱ እንዲትውን አልተማረም ገለመኔ ነው ስትል ትውላለህ። ውኬርስ የኔ አንድ ንግግር ለአንተ ጁስ ነው። የኔ አንድ ንግግር የአንተን ህይወት ይቀይራል። ምክንያቱም እኔ ስናገር እኔ ሳወራ ስርዓት ባለው መልኩ እንዳወራ የተቀረጽኩ ልጅ ነኝ። ትላንት እንደነገርኳችሁ እኔ ስናገር ስተነፍስ በፍጹም የሰውን እምነት በፍጹም የሰውን ማንነት መንካት በማይችል መልኩ በግለሰብ ደረጃ ነው ምነግርህ። ጆከር ስለተናገረ ብዬ አማራ የምሰድበት ምንም ምክንያት የለም። የአማራ ህዝብ ጭራሽ ሞታችሁ ባለቃችሁ ደስታው ነው። ጆከር ነ ዘመርኩን የምትባሉ ሰዎች ሞታችሁ ባለቃችሁ የአማራ ህዝብ ደስታው ነው። እናንተ እኮ የማትገቡበት ብሔር የለም። የተራ ጉዳይ ሆኖ ነው አሁን የስልጤ አጀንዳ የመጣው። የተራ ጉዳይ ሆኖ ነው ለንገረኔ በደንብ እኮ የተራ ጉዳይ ሆኖ ነው። ለሴራ የተደራጀ ህዝብ ለማጠልሸት የተደራጀ ህዝብ እምነት ለማዋረድ የተደራጀ የሚዲያ ግብረ ኃይል እንደሌለን ታውቃላችሁ። ይህን ታውቃላችሁ። ሐሳብን በነፃነት እንድትገልጽ ሐሳብን በጠረጴዛ ዙሪያ መግለጽ አለብህ። የሰዎችን እምነት አክብር፣ የሰዎችን ማንነት አክብር። ያንተ የኔ የምትለው ነገር እንዲከበርልህ ስንባል ያደግን ሰዎች ነው። ዛሬ አቡፋኖ በለው ገለመኔ በለው ምናምን ጆከር በለው ስትረግጡ ብትሉ ክብሩን ዝቅ የማታደርጉት ምናልባት ጠንካራ እንዲሆን የምታደርጉት ካልሆነ በስተቀር ማን ነው በኮልኮል በአማራ ጽንፈኛ አክቲቪስት የሚሸበር የሚደነግጥም ስራው የሚፈታም ስልጤ የለም። በዛ ልክም ከመጣችሁ እኔ በቂ ነኝ። ለወንድሞቼ ለእህቶቼ እኔ በቂ ነኝ። በደንብ አስተውሉ። ለወንድሞቼ ለእህቶቼ እኔ በቂ ነኝ። እኛ እኮ ለአርሶ አደሮቻችን የምንጨነቅ ሰዎች፣ እኛ እኮ ለህዝባችን የምንጨነቅ ሰዎች ነን። በዛ ሀሳቢ ውስጥ ያደግን፣ በዛ ሀሳቢ ውስጥ የመጣን ሰዎች ነን። መገዳደል ፍጹም መገዳደል የሌለበት አካባቢ እንደሆነ ታውቃለህ። ፍጹም የፍርድ ቤት የወንጀል ጉዳይ አናሳ የሆነበት አካባቢ እንደሆነ ታውቃለህ። ያነሰ ተራ የወንጀል ተሳትፎ እንጂ የጎላ በሚዲያ ሊገለጽ የሚችል የወንጀል ተሳትፎ የሌለበት አካባቢ አንተ አምጥተህ እንደፈለግ ልትናገረው ትችላለህ፣ ልታወራ ትችላለህ፣ ረገጥኩት ልትል ትችላለህ። ባባይ በቃል እያልኩ እያንዳንዱ ስልጤ ትላንትም እንዳልኳችሁ ዛሬም እየደረሰኝ ያለው መረጃ ጠንካራ ነው። እኚህ ገሎ አልቃሾች፣ እኚህ ገሎ አፋላጊዎች ስልጤ ውስጥ ከፍተኛ የሆነ ብጥብጥ እንዲነሳ፣ አንድ ኦርቶዶክስ ቤተክርስቲያን እንዲጎዳ፣ አንድ ኦርቶዶክስ እንዲሞት ከፍተኛ ጥረት እያደረጉ ነው። ከፍተኛ የተቻላቸውን ሁሉ ጥረት እያደረጉ ነው። ባይዘው አይሳካም። የማይሳካ እውነት ነው። ምክንያቱም በስሜት ሳይሆን በስሌት የሚጓዝ ወጣት ያለበት አካባቢ ነው። ለመንግስት ያለውን ጥያቄ በመንግስት ቅር የተሰኘውን ጉዳይ በጠረጴዛ ዙሪያ መግለጽ የሚችል ነው። የሰውን ክብር ሳይነካ የሰውን ክብር ሳያዋርድ ጥያቄ ማንሳት የሚችልን ህዝብ አንተ መተህ ብትናገረው አትችልም። ድሮም የሚለውን ቃሉ ሰሩና ድሮም የጆከር ቤተሰቦች እናቱ፣ አባቱ፣ አክስቱ፣ አጎቱ ሰንበዲ የዘመርኩን ቤተሰብ የለውም። ዘመርኩን በራሱ ወር ደግሞ አጃቢዎቹ እያንዳንዱ የስልጤ ፋብሪካ ውስጥ ባሪያ ሆነው የሚሰሩ ስለሆኑ ይሄ ከባሪያና ከገረድ የሚጠበቅ ንግግር ነው። ወጭት ሰባሪ ሲባል ሰምታችኋል። ፕራክቲካሊ እኔ የጆከር ታናሽ ወንድም ስልጤ ቤት ውስጥ አንድ ፋብሪካ ውስጥ ይሸከማል። ፕራክቲካሊ የምነግርህ አንድም የጆከር ፋሚሊ ውስጥ የኔ ፐርሰናል ቤተሰቤን አታገኝም። የጆከር ፋሚሊ ውስጥ ገብቶ ይህን የሚያደርግ ማለት ነው። ሰው እኔ በእኔ እምነት እነኚህ ሰዎች እንድንጮህ ነው የፈለጉት። አልጮህም። እኔ ነኝ የሁለተኛ ቀንም አጀንዳ ያረኳችሁ። እኔ ነኝ አጀንዳ ያረኳችሁ። በነገራችን ላይ የፋኖን አሸባሪነት የፋኖን የአንድ ሃይማኖት የበላይነትን ለመፍጠር የሚያደርገውን ትግል ቁልጭ አድርገን ያሳየ ነው እኛ ስልጤዎች ነን። እኔ ነኝ የነገርኩ። አማራ ክልል ለሚሞቱ
ሙስሊሞች የማይጨነቅ እንዲያውም ጎጃምና ጎንደር የጀመረውን ፕሮጀክት ወሎ ላይ ሊያስፈጽም እንደሚችል የነገርኩህ እኔ ነኝ። ሌላው ስልጤ ነው። ለአማራ ኦርቶዶክስ ለአማራ ሙስሊም ድምፅ የሆነን ጠቅላላ ጠንከር ብሎ ሀሳብ የሰጠን ጠንካራ ስልጤ ያደረጋችሁት እኮ አየህ። እየታወስን ያለ ነው። አየህ፣ እየተወቀስን ያለ ነው። በእነኚህ መሃይባን እየተተቸን ያለ ነው። ስለጠነከርን ነው። የሰዎች ሞት ስላስጨነቀን ነው። የአንድ ሃይማኖት የበላይነትን መፍጠር የሚፈልግ ስርዓት ብቅ እንዳይል ስለኮረኮምን ነው። እንዳትጠጋ ስላደረግን ነው። ስትንጫጫ ታድራለህ። ግማሽ መስመር ፌስቡክ ላይ ጽፈን ከ2 ደቂቃ ያነሰ ቪዲዮ ሰርተን አጀንዳ እናደርጋቸዋለን። ሬት እስኪል ነው የምነግርህ። ገና ዛሬ ከትላንቱ በተለየ ነው የምነግርህ። የአንድ ሃይማኖት የበላይነትን እንድትፈጥር ባይዘዌ አትችሉም ነግረናቸዋል። ይሄ ትግል የፋኖ ገለመኔ የምትለው ትግል የትኛውም ብሔረሰብ ተቀባይነት ያላገኘው ከዚህ አንጻር ነው። ጮክ ብለን ደግሞ እነግራለን። አትንኩን፣ ከነካችሁን ትጠፋላችሁ። ጎበዝ 2 የስልጤ አክቲቪስት 2 የስልጤ ሚዲያ ሰው ለ99 የጆከር አይነት ባለጌ ይበቃል። ለ100 የጆከር አይነት ባለጌ ይበቃል። ናንገረኝ እስቲ ጎበዝ። እናት እንዲትሁን ብሎ መናገር የአማራ ታጋይ የሚያስብልበት አንድም ግራውንድ የለም። አማራ ታጋይ ያለው አማራ በጠረጴዛ ዙሪያ የሚታገል ታጋይ ያለው ከኔ 1000 እንዴት ልበል ከነዘመነ ካሴ በ100 እጥፍ የሚበልጡ በእስክሪብቶ የሚታገሉ ሰዎች አሉ። እነኚህ ሰዎች ማለት እኮ ደሞስት አጀንዳቸው ስልጤ ነው። ባይዘው ጽንፈኛ የአማራ ፖለቲከኛ ጠቅላላ ትልቁ አጀንዳ ምንድነው ብትለው ስልጤ ላይ ፎከስ ማድረግ ነው። አችሉንም ነው ብለ በበቂ ሁኔታ ይነገራል። በበቂ ሁኔታ ማለት ነው። ሰው እንደ ማህበረሰብ ለተከፈተብን ዘመቻ ለከፋቾቹ ዘመቻውን ለከፈቱ ሰዎች በግለሰብ ደረጃ ነው የምነግራቸው። ምክንያቱም ሰፊው ትሁቱ ልጆቹን ወደኛ አካባቢ ልኮ የሚያስተምረው ልጆቻችንን ወንድሞቻችንን ወደ አማራ ክልል ልከን ስናስተምር የሚንከባከብልን ልጆቹን እንድንከባከብለት የሚልከውን የአማራ ህዝብን አይመለከትም። የሚመለከተው በአማራ ስም የሚነግዱ ሆዳሞችን ነው። በአማራ ስም የሚነግዱ ዘራፊዎችን ነው። በአማራ ስም የሚነግዱ የአንድ ሃይማኖት የበላይነት መፍጠር የሚፈልጉ ሰዎችን ነው። የአማራ ህዝብ የአማራ የበላይነትም የኦርቶዶክስ የበላይነትም እንዲፈጠር አይፈልግም። ኢንትረስቱም የለው። ከሌሎች ወንድሞቹ ህዝቦች እኩል አብሮ መቀጠል ነው የሚፈልገው። እዛ ውስጥ ያደጉ መረን የሌላቸው አግድም አደጎች ናቸው። እኔ እኮ ፐርሰናሊ ጠዋት ጀምሮ እስከ ማታ ሲያጥበኝ ቢውል ሲረግጠኝ ቢውል ሲልሰኝ ቢውል ጉዳይ አይደለም። መልስም አልሰጥም። እንኳን ቪዲዮ ቤቴን አብርቼ ጊዜ አጥፍቼ 1 ሰዓት ተቀምጬ ምናምን ቀርቶ ቪዲዮ ሰርቼ አላቅም። ሆነስትሊ ስፒኪንግ እኔ ቪዲዮ ሰርቼ አላቅም። በግለሰብ ደረጃ ምንም አልባለው ነገር አለ። ስንቱ ነው የሚዝትብኝ፣ ስንቱ ነው አስገድላለሁ የሚለኝ። እኔ ለማናችሁ መልስ ሰጥቼ አላቅም። እንደ ማህበረሰብ ግን ስታነሳ አለው ከፊት ለፊት ነው ነገር ደቂቃ ተይዞልን ፌር የሆነ ሰው ቁጭ አድርጎን ብንናገር ዘመርኩን በቀለም ጆከርም ፊደል ካልቆጠረ ስልጤ በላይ ፖለቲካ መተንተን አይችሉም። ፊደል ያልቆጠረ የስልጤ አርሶ አደር ከጆከርም ከዘመርኩንም ከሀብታሙ አያሌውም በተሻለ መልኩ መተንተን ይችላል። በተሻለ መልኩ ሀገር ውስጥ ገብተው እንታገልለታለን የሚሉትን ህዝብ ከአረብ ሀገር አውሮፓ ለመግባት እኔ ዮኒ ማኛ ያነሰው ደስ የሚለኝ ጥያቄ አለ። ጆከር ኢትዮጵያ ገብተ ነበረ፣ ቪዲዮም አብርተ ነበረ። አንተ የአማራ ታጋይ አይደለም ወይ? ሰው ምን ሌላ አገር ወሰደ? ለአማራ አትታገልም ነበር? እንዲህ ያለው ወሳኝ ጥያቄ ነው። ይሄ ስራ የሚሰራ እየተከበረ ሰርቶ የሚኖር ከወለድ ማይነካካ ኔት ገንዘብ ካሽ ብር ያለው ስልጤ ጋር ነው አቢብ። ምክንያቱም ነጭ ላብስ እስኪወጣው ድረስ ሐላል ስራ ስለሚሰራ በእምነትም በፈጣሪውም ዘንድ በሰዎችም ዘንድ የተከበረና የተመሰገነ ስራ ስለሚሰራ አይደለም። ዋሻው አምጣ፣ ወለድ እየበላ ፎቅ የገነባ ስልጤ አምጣ። መብቱ ነው። ወለድ እየበላ መብቱ ነው ሰው መስራት። ያ አክሰስ እንኳን
ያን አክሰስ እንኳን ሳይፈልግ ወጥሮ ሰርቶ እንደ ባሪያ ሰርቶ እንደ ንጉስ የሚኖሩ ህዝብ የመናገር ሞራል የለም ነው የምነግርህ። ይሄ ፋኖ የምትለው ለምድረው ኦሮሞ የማይቀበለው ለምድረው ጉሙዙ የማይቀበለው ለምድረው ሐመሩ የማይቀበለው ለምድረው ሐመሩ የማይቀበለው ለምድረው አፋሩ ሶማሌው የማይቀበለው የአንድ እምነት የበላይነት ለመፍጠር የሚጥሩ ሰዎች ናቸው። የአንድ እምነት የበላይነት ለመፍጠር የሚጥሩ ሰዎች ደግሞ የመጀመሪያ ስራቸው አማራ ክልል የሚገኙ ነን ኦርቶዶክስ ክርስቲያኑ ሰዎችን ማረድ ነው፣ መግደል ነው። እንኳን ተገደሉ የሚሉ ጀሌዎቻቸውን በሚዲያ ማሰማራት ነው። አይደለም ናነጋገር ና አንተ ፋኖ የሙስሊም ጥላቻ የለበትም ብለህ ንገረኝ። ና ፋኖ የስልጤ ጥላቻ የለበትም ብለህ ንገረኝ። በአዘሴም ታይም ደግሞ የአማራ ጥላቻ ያለበትን አንድ ስልጤ አታመጣም። የፋኖ ጥላቻ ያለበት ስልጤ ከኔ ይጀምራል። ባይዘው ከኔ ይጀምራል። እኔ ፋኖ ማለት የአማራ ህዝብ ውክልና የሌለው የህወሓትና የሻዕቢያ ተላላኪ በከፍተኛ ሁኔታ በእስልምና ጥላቻ ያበደ በከፍተኛ ሁኔታ በሙስሊም ኤሪያዎች ጥላቻ ያበደ በከፍተኛ ሁኔታ ሙስሊም ኦርቶዶክስ ሶማሌ ቢኖር ኦርቶዶክስ ሶማሌን የማይቀበል ኦርቶዶክስ ኦሮሞን የማይቀበል ለትግራይ ኦርቶዶክስ የማያስብ ሌባ ስብስብ ነው ያለው። ዘራፊ ስብስብ ነው ያለው። አያስማማንም? በደንብ ያስማማናል። በደንብ ማለት ነው። ይሄ አይደለም ካልከኝ ዲል እናድርግ፣ እንናገር፣ እንመካከር። ማን ነው ዊን የሚያደርገው የሚለውን ይህ ስለዚህ ይሄኛውን አይነት እንስሳ ፊቱን ማሳየት የማይደፍር ፈሪ ባይሰው ስልጤ ውስጥ የለም። ላመነበት ቪዲዮ አብቶ ቢናገር ነው። ፈሪ ተላላኪ ለነ ዳኘዋልና ለነ ወርቁ አይተነው ሴት የሚያቀብል ድንጋይ ጆከር አማትቦ ገብቶ እናት እንዲቱን ቀረሽ ንግግር የሚናገር ዘመርኩን በቀለ እናት እንዲቱን ብሎ የሚሳደብን እናትን የሚያረክስ አባትን የሚያሳንስ ሕፃናትን የሚረግጥን ጆካን ጥሩልኝ የሚል የሃይማኖት አባት ደንቆሮ ነው። ስለዚህ ዘመርኩን በቀለም ተራ ወንበዴ ነው እንጂ የሃይማኖት አባት አይደለም። እንደዛ ያስተምሩ ኦርቶዶክስ የላትም። ትላንት እንደነገርኳችሁ ከበርካታ ኦርቶዶክሶች ጋር ስላደግኩኝ ማለት ነው። በዙሪያም በርካታ ከረንት ሊም ስላሉ ስብዕና የሚያስተምር እምነት ነው። ከዛ እምነት ውጪ መምህር በሚል ታርጋ አማራን የሚያቀጭጭ ነው። ስልጤን ጆከር ጣላው። ጆከር ሲያሞግሰው ቢውል ለስልጤ ሀባ የሚጨምርም የሚቀንስም ነገር የለም። ጆከር ስለተናገረው ሀባ የሚቀንስ ክብሩ የለም። ስልጤ ለጆከር መልስ ለመስጠት የደቂቃ ስራውን የሚፈታ የለም። የደቂቃ ስራውን ፈቶ ለጆከር መልስ ለመስጠት የሚጥር ስልጤን ለማረጋገጥ እነግራለሁ። ለዘመርኩን በቀለ መልስ ለመስጠት ስራውን የሚፈታ የለም። ሐላል ከስብ ታውቃላችሁ። የተፈቀደ ስራ እንድንሰራ ተገምግመን ያደገን ሰዎች፣ የተፈቀደ ስራ እንድንሰራ ተኮትኩተን ያደገን ሰዎች ነን። ያለፋንበትን ያላረስንበትን ጌም እየተጫወትን ሎተሪ እየቆረጥን እያምታታን እየተምታታን ገንዘብ እንድንሰበስብ ሳይሆን ነጭ ላብ እስኪወጣን ድረስ ስራ ሰርተን ገንዘብ ሜክ አድርገን ታዲያ ጽድት ባለ ቤት እንድንኖር፣ ታዲያ ጽድት ያለ መኪና እንድንነዳ፣ ጽድት ያለ ልብስ እንድንለብስ፣ ለምንቀጥራቸው ሰራተኞች እንድናዝን ነው ተደርገን ያደግነው። በጣም ሶሻል ሚዲያ ላይ ያላችሁ የፋኖ ደጋፊዎች በምድራችን ላይ የሚያስቀና ድድብና የሚያስቀና አላዋቂነት የታደሉ ሰዎች ማለት ሶሻል ሚዲያ ላይ ያሉ የፋኖ ደጋፊዎች ናቸው። አማራንና ፋኖ ለይቶ ለማወቅ ግራ የሚጋቡ፣ አማራንና ፋኖ ማወቅ ግራ የተጋቡ የተሳናቸው። በጣም ነው የሚገርመኝ። እኔ ወላሂ በጣም ነው የሚገርመኝ። የአማራ አርሶ አደር አታስፈልጉንም ተውን የሚለውን ኃይል አማራን ነካ ዘመነን ከነካማ ወደ ላህያ እየነገርኩ ነው። እንደ ዘመርኩን ማነው እንደ ዘመነ ካሴ ህዝቡን ቁማር አስይዞ በህዝብ ስም እየነገደ ጠመንጃ እያወዛወዘ ጫካ ቁጭ ብሎ
ህዝቡን የሚያስጨርስ ማይብ ስልጤ የለም። ባይዘው ነገርኳችሁ እኮ ትላንትና። መሳሪያውን በኮንትሮባንድ በኩል ለማግኘትም አንዱ የኮንትሮባንድ ላይ የሚባለው የሞያሌ መስመር ነው። ለሞያሌም ቢሆን እኛ እንቀርባለን፣ ለመሀል ሀገርም ቢሆን እኛ እንቀርባለን። ስንት ሺህ ኪሎ ሜትር ርቀህ ቁጭ ብለህ ስልጤን ዝቅ ልታረቅ አትችልም፣ አትችልም። ሚዲያው ጠቅላላ በነዛ ግብረ አበሮች ስልጤ 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 ስልጤ። ምን አለ በቃ እንደናንተ 24 ሰዓት ጌምም እየተጫወትን 24 ሰዓት ላይቭ ተጥደን ቁጭ ብለን ከእንቅልፍ ተነስተን ወደ ቲክቶክ፣ ከቲክቶክ ሲጨርስ ወደ እንቅልፍ ብንልማ ታብዳላችሁ ማለት ነው። ታብዳላችሁ። ስብና ያለው ህዝብ ነው። ስብና ያለው ህዝብ ነው። ይሄን ህዝብ መንካት አትችልም። ህዝብ እዚች ሀገር የኢኮኖሚ ዋልታ ነው፣ ማገር ነው። ህዝብ ለዚች ሀገር ከሌሎች ወንድሞች እኩል ሀገር ያቆመ ህዝብ ነው። የራሱ ቋንቋ ያለው ህዝብ ነው። የራሱ እሴት ያለው ህዝብ ነው። የራሱ ኳሊቲ ያለው ህዝብ ነው። ልክ እንደሌላው ህዝብ ማለት ነው። አይታችሁ ከሆነ በጣም የሚጮሁት፣ በጣም የሚናገሩት፣ በጣም የሚለፈልፉት በሁለት ነገር ነው። የመጀመሪያው ህዝባችን ሙስሊም ስለሆነ ነው። ምክንያቱም ለአማራ ሙስሊም የማያዝን ፋኖ ለአንተ ሊያዝንልህ አይችልም። በአማራ ሙስሊም ሞት የማይቆጭ የዘመነ ካሴ ተላላኪ ስልጤን ቢጠላ ሊገርም አይችልም። የመጀመሪያው ግራውንድ ማለት። ሁለተኛው ስብዕና ያለን ስለሆንን መረን የለቀቀ ንግግር ስለማንናገር ስለማንሳደብ፣ ዛሬ ላይ የተቻላችሁን ሁሉ የምታደርጉት እንድንሳደብ ነው። ዛሬ ላይ የተቻላችሁን ሁሉ የምታደርጉት እንድናገር ነው። አሁንም ደግሜ ይናገራሉ። በየመሃሉ እናገራለሁ። ስልጤ ዞን ውስጥ ያላችሁ በጠቅላላ የስልጤ ህዝብ በጠቅላላ እኚህ የዘመድኩን አንጃ፣ ይሄ የጆከር አንጃ፣ የነ ዘመድኩና ሀብታሙ አያሌው አንጃዎች ትልቅ ሴራ ለስልጤ ህዝብ ደግሰዋል። ትልቅ ሴራ ለስልጤ ህዝብ ደግሰዋል። ስልጤ አካባቢ ላይ አንዲት ቤተክርስቲያን በማቃጠል አንድ ኦርቶዶክስ በመግደል የሚዲያ የበላይነት ለመውሰድ ሴራቸውን በከፍተኛ ሁኔታ እያስኬዱ ነው። ጸጉረ ልውጦች እነማን እንደሆኑ ቼክ አድርጉ። እርስ በርስ ስለምንተዋወቅ እነኚህ ሰዎች ገብተው ነን ሙስሊም የሆኑ ሰዎችን አታክ እንዳያደርጉ ፕሮቴክት አድርጉ። ቤተክርስቲያንን ላይክ እንደ መስጊድ ላይክ እንደ ንብረታችሁ ጠብቁ። ምክንያቱም እንዲህ ካላደረግን ሴራቸውን ማክሸፍ ስለማንችል ሆፕፉሊ አያደርጉትም ሳይሆን አያደርጉትም ማለት እቅዱን ምናምን ይተውታል አይደለም። አይችሉም። አቅሙ የላቸው። ምክንያቱም ለብዙ ሺህ ዓመታት ከሁሉም እምነት ጋር ከሁሉም ብሔር ብሔረሰብ ጋር አብሮ የኖረ ህዝብ ነው። ሂድ ስልጤ ውስጥ ወላይታው አለ፣ ከምባታው አለ፣ ሀዲያው አለ፣ አማራው አለ፣ ትግሬው አለ። አማራ ክልል አቅጣጫው ወዴት እንደሆነ የማያቅ ቅድመ አያቱን የቀበረ አማራ አለ። ትግራይ ክልል ወዴት እንደሆነ የማያቅ ቅድመ አያቱን የቀበረ ትግራይ አለ። አብረን ይኖርናል። ስለዚህ እነኚህ ማህይቦች ለሚሰጡት ኦፊሻሊ ደግሞ ምነግራችሁ እነኚህ ማህይባን ለሚሰጡት ሀሳብ በግለሰብ ደረጃ ቀጥቅጧቸው የስልጤነት ኳሊቲን ዝቅ ሳያደርግ ስልጤነታችንን ሳያወርድ ካደግንበት እሴት ውጪ ባልሆነ መልኩ ቀጥቅጧቸው። የእነኝህን ሰዎች ንግግር ግን የማህበረሰብ አድርጋችሁ እንዳቆጥሩ። አማራ ስልችት ማን አለ ብትለው ጆከር፣ አማራ ስልችት ማን አለ ብትለው ዘመድኩ፣ ስልችት ማን አለ ብትለው ዘመነ ካሴ። ድምፅ በኮረጆ ቢሰባሰብ እነ ዘመነ ካሴ ከምድረ ገጽ ይጥፉልን ብሎ የሚለው ከየትኛው ማህበረሰብ ቀድሞ አማራ ነው። ለምን? ቀጥታ ተጎጂ ስለሆነ ማለት ነው። ቀጥታ ተጎጂ ስለሆነ ማለት ነው። አይደለም እንዳያርስ እንደምና የሚከለክሉ ኃይሎች ናቸው። ስልጤ ለምንድን ነው አሁን በየሶሻል ሚዲያው በዋናዎቹና በተላላኪዎቻቸው መካከል ለምንድን ነው እየተጠላ ያለው ካላችሁ ሰንሰለቱ አንድ ነው። እንዴት የአማራ ሙስሊም ሞተ ትላላችሁ? የአማራ ሙስሊም የሚባል የለም።
ሰው ሙስሊም ከሆነ አማራ አይደለም ብሎ የሚያምኑ ሰዎች ናቸው። ባይዘው እኔ ሰው ሙስሊም ሆኖ አማራ አይሆንም የሚል እምነት የለኝም። የነዘመርኩንና የነዘመነ አካሄድ ግን ሰው ሙስሊም ከሆነ ስልጤ ነው አማራ አይደለም ነው የሚሉት። ጎጃም ተወልዶ ቢያድግ 7 የዘር ሐረግ ግንዱ አማራ ቢሆን በት ይህ ሰው ሙስሊም ከሆነ አማራ አይደለም ብሎ የሚያምን ሜንታሊቲ ያላቸው ማይባን ናቸው። ይሄ በሽታ የሚተላለፈው በነ እንትናም ጭምር ነው። ባይዘው በነ ማን ነው በዳዳ በነ ነጋሽ በዳዳም ጭምር ነው። ባሮክ ምናምን የሚባሉ የደቡብ ፍርድ የሚሰጡ ታስታውሳላችሁ። ራሳቸው መስጊድ ተመቶ ሙስሊም ሞቶ ቅበት ላይ ክርስቲያን ተሰደደ ክርስቲያን ተገደለ ብለው እነ ባሮክ ቡታጅራ ከተማ ላይ ገብቶ ቪዲዮ ይሰሩ የነበሩ የነ ዘመድኩን ተላላኪዎች ናቸው። የአንድ እምነት የበላይነት ለመፍጠር አበደንም አይሳካም። አስረግጬ ነው የምነግርህ። በኢትዮጵያ ታሪክ ውስጥ የአንድ ሃይማኖት የበላይነት ላይመለስ ተቀብሯል። በኢትዮጵያ ታሪክ ውስጥ የአንድ ብሔር የበላይነት ላይመለስ ተቀብሯል። በኢትዮጵያ ታሪክ ውስጥ የሃይማኖት ተቋማት የፖለቲካ ፓወርን ይዘው የሚያሾሩበት ዘመን ላይመለስ ተቀብሯል። በሌለ ሊኖር በማይችል ነገር መድረክ ተገቢነት አይደለም። የዛሬ 50 ዓመት ወደኋላ የነበረችን ኢትዮጵያ እኔ አንድ ነገር ልንገራችሁ። የኦሮሞ ብሔርተኝነት በደንብ ይሰመር። የኦሮሞ ብሔርተኝነት ከክርስቲያን አይላንድ ኪንግደም ከአፄዎቹ ስርዓት ለመውጣት ነው። የትግሬም ተሴ ምስትሩ ነው። የፋኖ ብሔርተኝነት ግን ኢትዮጵያን ወደ አፄዎቹ ስርዓት መልሶ ቤተ መንግስቱንም ቤተ መቅደሱንም ለመያዝ የሚደረግ ጥረት ነው። በዚህ የቤተ መንግስትም የቤተ መቅደስም ለመያዝ በሚደረገው ሩጫ ግንባር ቀደም ጠላት ተደርጎ የተፈረጀው በፋኖ ስልጤ ነው። ስልጤ ዓላማችንን እንዳናሳካ እግር በእግር እየተከተለ የሚያጋልጡን ልጆች ስልጤዎች ስለሆኑ መጀመሪያ እንደ ህዝብ በስልጤ ላይ ዘመቻ እንክፈት ነው ፖይንቱ። ከፍተ ሞታል ነው እኔ ደግሞ እያልኩ ያለሁት። ባባይ በቃል ነው እያልኩ ያለሁት። እኔ በቂ ነኝ ነው እያልኩ ያለሁት። እዚህ ጋር ያሉ እህት ወንድሞቼ ከኔ በላይ ፎሎወር ያላቸው ከኔ በላይ ታዋቂ የሆኑ ሰዎች ስራ አይፈቱም። እኔ በ3 ቀን ለጠልጣለሁ ነው እያልኩ ያለሁት። ክፉዋን እናገርም። ፖለቲካ ሰርተን እንበልጣቸዋለን። ባይዘው ፖለቲካም ካስፈለገ በደንብ እንበልጣቸዋለን። ሪያሊቲን ብንናገር እንበልጣቸዋለን። እዚህ ቤት በጣም የሚያስቀኝ ትላንት ያልነበረክ ሰው ከሆንክ ልንገርህ፣ የስልጤና የኦሮሞ ህዝብ አንድነት፣ የስልጤና የኦሮሞ ህዝብ ወዳጅነት ብልጽግና መጣሽ አይደለም። እንተ ማይብ እየተባልክ ካልተነገረ መቼም አትሰማም። ማለትም አልፈልገው ነገር ነበር። ግን የስልጤና የኦሮሞ ህዝብ ብልጽግና መጣሽ አይደለም። በጂኦግራፊ የሚዋሰን ህዝብ ነው። ታሪክ የሚጋራ ህዝብ ነው። የባህል ትስስር ያለው ህዝብ ነው። የሃይማኖት ትስስር ያለው ህዝብ ነው። በጋብቻ የተሳሰረ ህዝብ ነው። ይሄ ህዝብ ዛሬ የመጣ ግንኙነት አይደለም። ፔሬድ ታሪክን ወደኋላ መለስ ብለህ አጥና። ካርታ ቀርቶ መጽሐፍ ማንበብ ማችሉ ሰዎች ሞክሩ። ካርታሚው ስልጤ ከኦሮሞ የቱ ጋር ይዋሰናል? ኦሮሞ የትኛውን ነገር ከስልጤ ሼር ያደርጋል? ስልጤ የትኛውን ነገር ከኦሮሞ ሼር ያደርጋል የሚለውን ነገር በደንብ ወቁ። ስማርት ስልክ ስለያዝክ የተሻለ ኔትወርክ አክሰስ ያለበት ኤሪያ ላይ ስላለ መተንተን አትችልም። ከ8ኛ ክፍል በኋላ ትምህርት ስለማይገባኝ ትምህርት አቆምኩ ያለ ዘመድኩን በቀለ አንተ እሱ በሚተነትንልህ ፖለቲካ ከሄድክ በቃ ማህይብ ነው። ሌላ ምንም አይባልም። የድንቁርና ጌቶች ብዙ ናቸው። ባይዘው እኔ ከድንቁርና ጌቶቹ በላይ የድንቁርናን ጌቶች አምላኪዎቹ ይገርሙኛል። ቁጥራቸው በጣም ብዙ ስለሆነ መረን አልባ ስለሆኑ ማለት ነው። እንዴት ሰው እንደ ማህበረሰብ ስሙ ተነስቶ ሌተስት መኪና ይነዳል ይባላል? ስልጤዎች ሌተስት መኪና ይነዳሉ ነው አጀንዳው። እንዴት አንድ ማህበረሰብ ስሙ ተነስቶ ሌተስት መኪና ይነዳሉ ተብሎ ይጠየቃል? ኦፍኮርስ ታዲያ ወጥሮ ከሰራ አህያ እንዳንዴ ፈረስ እንዳንዴ ወይስ
ጅብ ይጋልብ የሚሰራው የሚመርጠው መኪና እንዲነዳ መሰለኝ። ግብር ከፍሎ ሐላል ንግድ ነግዶ ለሀገር የሚጠበቅበትን ነገር ኮንትሪቢዩት አድርጎ የሚኖረው በተሻለ ቤት ውስጥ ሊኖር መሰለኝ። ስልጤ ቁጥራቸው ትንሽ ነው እናጠፋቸዋለን። በሚዲያ ማጥፋት አልቻልክም እንኳን እንደ ህዝብ ቀርቶ እና ገጥመሃል ከኔ ጋር ግጠም እያልኩ ነው እኮ እንኳን እንትን አድርገህ እንደ ህዝብ ቀርቶ ሚዲያ ላይም አታጠፋ። ቁጥራችን በዚህ ያህል ትንሽ ከሆነብህ ቁጥራችን በጣም በዝቅተኛ ነው ብለህ ካሰብክ አጠፋቸዋለሁ እፍ ብለህ አጠፋቸዋለሁ ብለህ ካሰብክ ምን ያስለፈለፈ ስልጤ ስትል ምን አስጮህ? ማሸነፍ እንደምትችል እርግጠኛ ስትሆን እኮ ማሸነፍ የምትችለውን አካል ብዙ ማቅራራት አይጠበቅብህም። የምትደነፋው ማሸነፍ የማትችለው ሰው ጋር ስትገጥም ነው። ማሸነፍ አትችሉም ነው ፖይንቱ። መወዳደርም መገዳደርም አትችሉም ነው ፖይንቱ። ለምን እንደ ጆከር አይነቱ እንክርዳድ 10 ሚሊዮን ቢኖር ጥቅም የለውም። ማህበረሰብን መልሶ ከማስተቸት ለማህበረሰብ እንቅፋት ከመሆን ለማህበረሰቡ ጠላት ከመፍጠሩ ውጭ የረባ ነገር ስለሌለው የዘመድኩን በቀለ አይነት የጆከር አይነት የዘመነ ካሴ አይነት 100 ሺህ እንክርዳድ ቢኖር ጥቅም የለውም። ጥቅም የለውም። እኛ እኮ የፖለቲካ ልዩነት ውስጥ ገብተን የፖለቲካ ልዩነቶቻችን ውስጥ በጨዋነት ነው የምናወራው፣ በፍጹም ጨዋነት ክብራችንን ሳናካካ። ትላንት ነግሬያቸዋለሁ። አንድ የስልጤ ባንዳ አታመጣም። በሀገር ደረጃ ፖለቲካል ፓርቲሲፔሽን ያለው፣ በአካባቢ ደረጃ ፖለቲካል ፓርቲሲፔሽን ያለው፣ በሚዲያ ተጽዕኖ የሚፈጥር አንድ ባንዳ ስልጤ አታመጣም። ሀገር ማለት ምን እንደሆነ የሚያውቅ የማይፈልገው መንግስት በድምፁ በካርዱ የሚቀይር ይሄ ጠመንጃ ይዞ በሀገራችን ላይ እንደ ዘመነ ካሴ ጠመንጃ ይዞ ጫካ ለመቀመጥ ትርፉ የራስን ማህበረሰብ ማሳቀቅ፣ ትርፉ የራስን ብሔረሰብ ማስጨነቅ ካልሆነ በስተቀር ከመንግስት ጋር ቁጭ ብለህ ካልተዋጋ የያዝከው ጠመንጃ ወንድምህን ነው፣ እናትህን ነው፣ አባትህን ነው የሚያስፈራራብህ ሊያስፈራራልህ የሚችለው። ይሄ ደግሞ እኛ ውስጥ የለም። ነገርኳችሁ እኮ ለኮንትሮባንድ ጠመንጃውም እኛ እንቀርባለን። በሎኬሽን ከሆነ ለመሀል ሀገርም እኛ እንቀርባለን። እብድ ግን የለም። በ24 ሰዓት ቤተመንግስት ገባለሁ የሚል እብድ የለም። የመረጠውን መንግስት በተገቢ ሁኔታ የሚቀይር ማህበረሰብ ነው ያለው። የመረጠውን መንግስት በተገቢ ሁኔታ እያረመ የሚያስቀጥል ህዝብ ነው ያለው። ልማት ውስጥ ያለ ህዝብ ነው። በነገራችን ላይ ልማት ውስጥ ያለ ማህበረሰብ ነው። የስልጤ ልማት ማህበር እና አቡነ ጴጥሮስ ትምህርት አይገባውም ያሉትን የስልጤ ህዝብ ፕሮፌሰር ብርሃኑ ነጋ ትምህርት ሚኒስተር ከሆኑና የትምህርት ካሪኩለሙ ከተቀየረ በኋላ ሙሉ ተማሪዎችን ያለማቋረጥ ሲያሳልፉ ከነበሩ 12ኛ ክፍል ተማሪዎች አንዱ ወራቤ ያለ ነው። የኔ ጌታ በልማት ማህበር የሚመራ የልማት ማህበር ማለት ደግሞ ቮለንተር ሰዎች ኮንትሪቢዩት በሚያደርጉት ገንዘብ የሚንቀሳቀስ ብሪጆችን የሚሰራ ሆስፒታል ገንብቶ ለኢትዮጵያ እፎይታ የሆነ የመጀመሪያውን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የገነባ ማህበረሰብ ነው። የሰውን እምነት የሚያከብር ለእምነቱ ግን ጥግ ድረስ ደረቱን ነፍቶ ዋጋ የሚከፍል የዛሬ የህዋት ተቺዎች ጠቅላላ ከህዋት ጋር ሲገረዱ በድምፃችን ይሰማ ዘመን አንዱ ኢህአዴግ ብላክ ሊስት ውስጥ ከከተተው ኤሪያ መካከል አንዱ የስልጤ ኤሪያ ነበር። ለምን? በመብቱ የማይደራደር ህዝብ ነው። መብቱን ለማስከበር ግን ህንፃ የሚያፈርስ ወንድሙን የሚገድል በሴራ የሚሸርብ ጫካ ገብቶ እናት አባቱን የሚያስጨንቅ ድል በመሀይም ግን አልተፈጠረም። አልሐምዱሊላህ ወደፊትም አይፈጠርም። ወደፊትም አይፈጠርም። እዚህ ጋር ኮመንት የሚጽፉት አብዛኞቹ የሚሳደቡት አብዛኞቹ ማለት ነው አብዛኞቹ ማለት በሚቻልበት ሁኔታ ወይ ራሳቸው ወይ ወንድሞቻቸው ስልጤ ቤት ኩንታ ኩንቲ የሚሰሩ ናቸው። ወይ ዘበኛ ነው ወይ ተላላኪ ነው። የሆነ ስራ ይኖረዋል። ፐርሰናል ያሉ ሰዎች ነው። ኢኮኖሚውን ተቆጣጠሩት። ሰርተ መቆጣጠር ነው። ቁጥራቸው ትንሽ ነው። ለመንግስት እንደዚህ አሽቃብጠው እንደዚህ አድርገው እነሱ ኢኮኖሚው ላይ ያሉ ስልጤና ንግድ የአንድ ሳንቲም ሁለት ገጽታ። እያንዳንዱ ቤተሰብ ውስጥ ብገባ 1 2 3 ከዛ በላይ ነጋዴ አለ። እያንዳንዱ የማህበረሰባችን ቤተሰብ ውስጥ ኢች ኤንድ ኤቭሪ አንኳኩተህ ብገባ ነጋዴ የሌለበት የለም። ባይሰዌ የመማር ብቻ አይደለም የስልጤ ማህበረሰብ ውስጥ የሚገርማችሁ ነገር ልንገራችሁ። ኢነርጄቲክ የሆነ ወጣት የተማረ ኃይል ያለበት አካባቢ ነው።
ኢነርጀቲክ የሆነ ወጣት የተማረ ኃይል ያለበት አካባቢ እንደ ገዱ ያለ ሽማግሌ የሚሸውዱ አይኖርም ማለት ነው። እንደ ኢንጂነር ይልቃል ጌትነት የሚባል በሐሳቡም በአእምሮም በመልኩም በንግግሩም ልቆ የማያውቅ ሰውዬ አይነት ጀዝባ የሌለበት አካባቢ ነው። እንደ ዘመርኩን እንደ ዘመነ ካሴ ያለ እምነቱን ፊት ለፊት አስቀድሞ ፖለቲካ በመደስኮር ህዝብ የሚዘርፍ የሌለበት ማለት ነው። ታዲያ ዘመርኩን አይነት ማን ነው? ዘመነ ካሴን፣ ጌትነት ይልቃልን፣ ገዱ አንዳርጋቸውን ያህል ሬሳ ጊዜውን የጨረሰ በመቁረቢያ እድሜው መቋሚያ ይዞ መቁጠሪያ ይዞ መቋሚያ ይዞ በመጸለያ ዘመኑ ኑሮ አልፎ በሚኖሩ ሰዎች ህይወት ላይ የሚጨክን አንድም ግሳንግስ ሽማግሌ የሚለንም ኢንክሉዲንግ ወጣቶችንም ብቻ አይደለም ሽማግሌዎቻችንም የሰውነት ጥግ ናቸው። ባይዘው በኢትዮጵያ ታሪክ ውስጥ በርስ በርስ ግጭት ላይ የሰውነት ጥግን ያሳዩ ሽማግሌዎች የስልጤ ሽማግሌዎች ናቸው። ኮምፐንሴት አድርገው ጉልበት ስመው ድንገት በተፈጠረ ነገር ልጆቻቸውን ላጡ ቤተሰቦች ወዳጅ አድርገው ቤተሰብ አድርገው በልጆቻቸው ምትክ መላው የስልጤን ህዝብ ሰጥተው በኢትዮጵያ ታሪክ ውስጥ ታሪክ የሰሩ ናቸው የስልጤ ሽማግሌዎች። ይህን ያደርጋል? ይህን ያደረገ ሰው የለም። ሰው ይህንን በደንብ ኖቲስ ማድረግ አለብን። አማራ ክልል ውስጥ ነን ኦርቶዶክስ ከሆንክ ስልጤ ተደርገህ ኮንሲደር ትደረጋለህ። ፋክት ነው። ስፔሻሊ አማራም ሆነ ሙስሊም ከሆንክ ፋክት ነው። ፋኖቹ ነው ማህበረሰቡ ምንም ችግር የለበት። አበባ የሆነ አርሶ አደሩ ከሁሉም ህዝብ ጋር መኖር የሚፈልግ ከማንም ህዝብ ጋር ተዋልዶ የሚኖር ልጆቹ የትም ኢትዮጵያ ሄደው ሰርተው እንዲኖሩ የሚያደርግ የትኛውም ኢትዮጵያ አማራ ክልል መቶ ይሰራ እጅ ነስቶ የሚቀበል ህዝብ ነው። ይሄ ህዝብ የአማራ ህዝብ ውስጥ የተሰገሰጉ የአማራ ቀንደኛ ጠላቶች ዛሬ ስልጤ አካባቢ የኦርቶዶክስ እንዲገደል ቤተክርስቲያን ሰምቲንግ እንዲሆን ከፍተኛ ጥረት እያደረጉ ነው። ይህን ደግሞ እያጋለጥኩ ነው። እዛው ደግሞ ተወልዶ አድርገው የሚላላኩ አሉ። በስም የደረሳችሁ ሰዎች አላችሁ። እረፉ። አምተን ለጥፋችኋል። አብሮነትን ለመሸርሸር የዶላር ፍርፋሪ አግኝታችሁ አብሮነትን ለመሸርሸር የምትተጉ ሰዎች አላችሁ። እረፉ። ለጥፋችኋለሁ አምጥቼ። አብሮነቱን አስቀጥሉ። ይሄ በደንብ መታወቅ መቻል አለበት። ታፕታፕ ኮፒ ሊንክ አድርጉ። ውሾቻቸው እዚህ ያሉ በርካቶች አሉና እንትን እያደረጉ ነው፣ ሪፖርት እያደረጉ ነው። ታፕታፕ ኮፒ ሊንክ አድርጉ በስፋት ማለት ነው። ታፕታፕ ኮፒ ሊንክ ይደረግ። አንድ የማያወላዳ ነገር ልንገራችኋ። ፋኖ የምትለው ኃይል በነዘመድኩን በቀለ የሚመራው ኃይል በነዘመነ ካሴ የሚመራው ኃይል በመሰረታዊነት 3 ነገሮችን ይጠላል። እንደ ህዝብ ኦሮሞ የሚባል ነገር ይጠላል እንደ ህዝብ። ሁለተኛ እስልምና በጣም ይጠላል። 3ኛ እኩልነት ይገረብጠዋል። እንዴት አንድ በደቡብ ኢትዮጵያ ከሚገኙ ህዝቦች፣ ማዕከላዊ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ ከሚገኙ ህዝቦች እንዴት ስለ ኢትዮጵያ ያወራል የሚል ባዶ ኩራት፣ ዝም ብሎ ጉራ ብቻ መነፋፋት። የሚያመልኳቸው ነገስታት ባሉበት ጊዜ እኮ ነው ጎበዝ የአማራ ሲራብ የነበረው።